ዛሬ የብዙዎቻችሁ ጥያቄ የሆነውን ከሆኒጌ አፕሊኬሽን እንዴት ከ10,000 ብር በላይ በአጭር ቀን ውስጥ እንደሰራውና እንዴት መስራት እንደምንችል ያለውን ፉል ስቴፕ አሳይ ብላችሁኛል። ከዚህ በፊት እንደምታስታውሱት ከሆነ ቴሌግራም ላይ አንድ ፖል አስቀምጬላችሁ ነበረ። ብዙዎቻችሁም ደግሞ ቪዲዮን ስራልን ብላችሁኛል። በዚህኛው ቪዲዮ ፉል ስቴፑን ከመስራታችሁ ጀምሮ ያለውን እንዴት ዊዝድሮ እስከምታደርጉበት ያለውን ፉል ስቴፑን የማሳያችሁ ይሆናል ማለት ነው። ሁላችሁም ይሄን ቪዲዮ ላይክ እያደረጋችሁ ጀምሩ። እንዲሁም ደግሞ አዲስ የሆናችሁ ሰብስክራይብ ታረጉ ናላችሁ መጨረሻ ላይ ከወደዳችሁ አሁን እንዴት እንደምሰሩ ላሳያችሁ። ኦኬ ወደ አፕሊኬሽኑ ከማሳየቴ በፊት አፕሊኬሽኑ ላይ ገና እንደተመዘገባችሁ ወይም በሪፈራል ኮድ ተጠቅማችሁ እንደተመዘገባችሁ ለእናንተ ፍሪ $3 ይሰጣችኋል። መጀመሪያ ላይ ሬጂስተር ስታረጉ ማለት ነው። ሬጂስተር ስታረጉ ሪፈራል ኮድ መጠቀም አለባችሁ። እሱንም ደግሞ እዚህ ስክሪን ላይ ያስቀምጥላችኋለሁ ወይም ደግሞ ኮመንት ላይ ታገኙታላችሁ ማለት ነው። የአፕሊኬሽኑ ሊንክ ከስር ዲስክሪፕሽን ላይ ወይም ደግሞ የኮመንት መጀመሪያ ላይ ታገኙታላችሁ። ሊንኩን ስትነኩት ቀጥታ ወደ ቴሌግራም ቻናል ይወስዳችኋል። እዚህ ፖስት ላይ አስቀምጬላችኋለሁ አፕሊኬሽን ሊንክ የሚል አለ እና ሪፈራል ኮዱንም እዛው አስቀምጬላችኋለሁ። እሱ ሪፈራል ኮድ ስትጠቀሙ $3 ፍሪ ሚስጣችሁ ገና እንደገባችሁ ማለት ነው። ክሊክ ስታደርጉት ወደ ብራውዘራችሁ ይወስዳችኋል። እዚህ ጋር አክሰፕት ለውና እዚህ ጋር ጌት $3 የሚል አለ እዚች ጋር ማለት ነው እንደምታዩት ማለት ነው። እዚህ ጋር እኛን ክሊክ ታደርጉታላችሁ። እንደዚህ ካመጣላችሁ በኋላ እዚህ ጋር ሪፈራል ኮድ ይጠይቃችኋል ከላይ ክሬት ስታደርጉ ማለት ነው። እዚህ ጋር ሪፈራል ኮዱን ራሱ ሊያስገባላችሁ ይችላል ወይም ደግሞ ካላመጣላችሁ ኮዱን እዚህ ጋር አስቀምጥላችኋለሁ። እዚህ ጋር እንደምታዩት ከስር ሪፈራል ኮድ ኢዝ አፕዴት ይላል። እዚህ ጋር ተቀብሎታል ማለት ነው። $3ን ትቀበሉታላችሁ ማለት ነው። ስለዚህ ሪፈራል ኮዱን እንደዚህ ስታስገቡ እንደዚህ በግሪን ያመጣላችኋል $3 ብሎ ማለት ነው። እዚህ ጋር ኢሜል አድረሳችሁን እና ፓስወርድ ክሬት ታደርጋላችሁ። አስገባችሁ በኋላ ኮንቲኒው ዊዝ ኢሜል የሚለውን ክሊክ ታደርጉታላችሁ። ወይም ደግሞ እንደዛ መጻፍ ካልፈለጋችሁ እዚህ ጋር በጉግል ኮንቲኒው ማድረግ ትችላላችሁ ማለት ነው ሳይን አፕ ስታደርጉ። ስለዚህ እንደዚህ አድርጋችሁ ክሬት ታደርጋላችሁ። ኦሬዲ እኔ ክሬት ያደረኩት አካውንት ስላለ እሱ ላይ ገብቼ ያሳያችኋለሁ ማለት ነው። ኦኬ አፑ ላይ ስትገቡ እንደዚህ አይነት ኢንተርፌስ ያመጣላችኋል። እዚህ ጋር እንደምታዩት የኔ ፋርም አድርጓል። አሁን ይሄኛው ዊዝድሮ እያደረኩኝም የማሳያችሁ ይሆናል። መጀመሪያ ላይ እንዴት ነው መስራት የምትችሉት የሚለው ላሳያችሁ። እዚህ ጋር እንደምትመለከቱት 20,000 ፖይንት ወይም ደግሞ $20 ሞልቷል። ያ ማለት ለዊዝድሮል ብቁ ነው ማለት ነው። ዊዝድሮ ለማድረግ ሚኒመም አማውንቱ $20 ነው። ከዚህ በፊትም ሁለት ቪዲዮ ላይ ተናግሬያለሁ። ስለዚህ $20 ስትሞሉ ዊዝድሮ ፔይ አውት ማድረግ የሚችሉት ማለት ነው። እሱንም ደግሞ አሁን አሳያችኋለሁ እንዴት ፔይ አውት ማድረግ እንደምትችሉ። እዚህ ጋር ፋርም ያደርግላችኋል። ከእናንተ የሚጠበቀው ኔትወርካችሁን ኮኔክት ማድረግ ነው። ሼር እንደማድረግ ነው። የእናንተ ኔትወርክ ሼር ስታደርጉላቸው እነሱ ደግሞ ለእናንተ $1 ይሰጣችኋል ማለት ነው። እንዴት ነው እሱ የሚሆነው እንዴት ነው? እዚህ ጋር ከላይ ሼሪንግ የሚለው ኮኔክትድ መሆኑን እርግጠኛ ሁኑ። እዚህ ጋር ሁለት ኦፕሽኖች አሉ። አንደኛው ጃምፕ ታስክ ነው፣ ሁለተኛው ደግሞ ሆኒጌ ነው። ሁለቱም የተለያዩ ናቸው። አሁን ለምሳሌ እዚህ ጋር ስዊች ባረገው ወደ ጃምፕ ታስክ ይቀየራል ማለት ነው። ጃምፕ ታስክ ከዚህ በፊት አሳይቻችኋለሁ። እናንተ ከ$0.5 ጀምሮ ዊዝድሮ ማድረግ ትችላላችሁ ዌብሳይቱ ላይ ማለት ነው። እዚህ ላይ አይደለም። ትንሽ ፕሮሰስ ስላለው በዛኛው ቪዲዮ ላይ መመልከት ትችላላችሁ። ይሄኛውን ግን አሪፍ ፋርም እንዲያደርግላችሁ ከፈለጋችሁ በዚህኛው ላይ ነው ማድረግ ያለባችሁ። በዚህኛው ላይ ፋርም ብታደርጉ ሪከመንድ አደርጋችኋለሁ። ጃምፕ ታስክ ላይ ብዙም ፋርም አያደርግላችሁም። ይሄን ያህል እኔ እንዳየሁት ከሆነ ብዙ ፋርም አያደርግላችሁም። ፋርም እንዲያደርግላችሁ በደንብ ከፈለጋችሁ እዚህ ሆኒጌ ላይ $20 እስከሚሞላ ብትጠብቁት ይሻላል። እዛ ላይ ዝም ብላችሁ ከምታወጡት ማለት ነው። ይሄኛው ላይ በጣም ፋስት ነው፣ ቶሎ ብሎ ነው የሚሞላላችሁ ማለት ነው። ስለዚህ እንደዚህ አድርጋችሁ ነው ፋርም የምታደርጉት። አሁን ለፔይ አውት ዝግጁ ነው። $20 ሞልቷል እዚህ ጋር እንደምትመለከቱት። ስለዚህ አሁን ፔይ አውት ዊዝድሮ ማድረግ እችላለሁ። እናንተም $20 ስትሞሉ ዊዝድሮ ማድረግ ትችላላችሁ። ይሄኛውን ፋርም ስታደርጉ በጣም ብዙ አክቲቪቲ እንዲኖረው የተለያዩ ዲቫይሶች ወይም ዊንዶ ላይ ዲስክቶፕ ላይ ወይም ደግሞ ፒሲ ላይ ወይም ስልኮች ላይ እስከ 10 ዲቫይስ ድረስ ይቀበላል። እሱን እንደዛ አድርጋችሁ ሎጊን አድርጋችሁት እዛ ላይ መስራት ትችላላችሁ ማለት ነው። ወደ ታች ዝቅ ሳረገው ደግሞ የተለያዩ ታስኮች አሉት። እዚህ ጋር ያሉት ታስኮች ከጃምፕ ታስክ ጋር ዌብሳይቱ ጋር የተገናኘ ነገር ስለሆነ ስለ ጃምፕ ታስክ ደግሞ ፉል ቪዲዮ መመልከት ትችላላችሁ በዛኛው ቻናሌ ላይ። ይሄኛውን ቻናል ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ። አዲሱ ቻናሌ ስለሆነ በዚህኛው ነው የምቀጥልላችሁ። ስለዚህ እዚህ ጋር ታስኮቹን አሁን ለምሳሌ እዚህ ጋር እንደምትመለከቱት ዊንዶ ላይ ሁለት ዊንዶ ላይ ማለት ነው ከፍቼዋለሁ። እንደዚህ አድርጋችሁ መክፈት ትችላላችሁ በዊንዶዋችሁ ማለት ነው። ያ ማለት በኮምፒውተራችሁ ወይም ደግሞ በፒሲያችሁ ላይ ማለት ነው። ስለዚህ እንደዚህ አድርጋችሁ እስከ 10 ዲቫይስ ድረስ ኮኔክት ማድረግ ትችላላችሁ። አሁን ለምሳሌ ከዚህ በፊት በዚህ ወር ያወጣሁት ማለት ነው። በዚህ ወር ያወጣሁት ነው እዚህ ጋር ያሳየኛል ትራንዛክሽን ሂስትሪ ላይ ማለት ነው።
የወሩን ነው የሚያሳየኝ እዚህ ጋር። ከዚህ በፊትም ያወጣሁትን አያሳየኝም እዚህ ጋር የዚህን ወር ብቻ ያሳያል። በዚህኛው ወር ያወጣሁት አለ $20 ማለት ነው። ስለዚህ እሱንም ደግሞ አሁንም ዊዝድሮ ያደረኩኝ ያሳያችኋለሁ ድጋሚ ማለት ነው። መለስና እዚህ ጋር ፔይ አውት የሚለውን ክሊክ ታደርጉታላችሁ። ክሊክ ካደረጋችሁት በኋላ እዚህ ጋር ከፈለጋችሁ በፔፓላችሁ መቀበል ትችላላችሁ፣ ከፈለጋችሁ ደግሞ በጂኤምፒቲ በሚባል ቶከን መቀበል ትችላላችሁ። እሱን ጂኤምፒቲ የሚለውን ቶከን ሴሌክት አድርጉና ኮንቲኒዩ እለዋለሁ። ያ ማለት ይሄኛው ክሪፕቶ ከረንሲ ነው። ክሪፕቶ ከረንሲ ከዚህ በፊትም አሳይቻችኋለሁ። በተረስቶ ዋሌት ላይ ነው ያለው ይሄ ቶከን። ስለዚህ ተረስቶ ዋሌት ላይ እዚህ ጋር ካላገኛችሁ እዚህ ጋር ሰርች ታደርጋላችሁ ጂኤምፒቲ ብላችሁ፣ ከዛ ይሄኛውን ስዊች ኦን ታደርጉታላችሁ። ይሄኛውን ኦን ታደርጉታላችሁ። እዚህ ጋር እንደምትመለከቱት ከዚህ በፊት የተቀበልኳቸውና ከዚህም ደግሞ የላኳቸው አሉ ወደ ኤክስቼንጆች። ስለዚህ ሪሲቭ የሚለውን ነካና አድሬሱን ኮፒ አደርገዋለሁ። ከዛ እዚህ ጋር መጣና እዚህ ጋር ፔስት አደርገዋለሁ አድሬሱን ማለት ነው። ፔስት ካረኩት በኋላ ኮንፈርም ፔይ አውት የሚለውን ስነካው እዚህ ጋር የኢሜል ኮንፈርሜሽን እየጠየቀኝ ነው። በኢሜላችሁ ነው ቅድም ሬጂስተር ያደረጋችሁት። ስለዚህ ኢሜላችሁ ላይ ኮድ ይገባል። ፔስት ካረጋችሁት በኋላ ቬሪፋይ ስትሉት እንደዚህ አድርጎ ያመጣላችኋል። በ2 ቀን ውስጥ ነው ይገባል የሚለው ቢዝነስ ዴይ ላይ ማለት ነው። በሚሰሩበት ቀን በ2 ቀን ውስጥ ይገባል ነው። ግን እንደ ይሄን ያህል አይቆይም፣ አየር ላይ ነው የሚገባላችሁ። እሱንም ደግሞ አሁን አሳያችኋለሁ። ተረስቶ ዋሌት ላይ እጂ ሪፍሬሽ እያደረኩኝ አሳያችኋለሁ ማለት ነው። እዚህ ጋር ትራንዛክሽን ሂስትሪ ላይ ገብቼ ላሳያችሁ። ፔይ አውት የሚለው ላይ ይሄው እንደምታዩት ገብቷል ነው የሚለው እዚህ ጋር እንደምታዩት ማለት ነው። ፕሮሰሲንግ ጨርሷል። ስለዚህ ይመለስና ተረስቶ ዋሌት ላይ አሳያችኋለሁ ማለት ነው። ከዚህ ወጣና ይሄው እንደምታዩት ተረስቶ ዋሌት ላይ ገብቷል። ወዲያው ነው የሚገባላችሁ። ይሄ $20 ገብቷል። እንደዚህ አድርጋችሁ ነው የምትቀበሉት። ስለዚህ እንደዚህ ያረጋችሁ ነው የምትሰሩት። እንዴት ፋርም ማድረግ እንደምትችሉ አሳይቻችኋለሁ። ስለዚህ አሁን ደግሞ እንዴት ነው ይሄኛውን ቶከን ወደ USDT ምን ቀይረው የሚለው ላሳያችሁ። ስዋፕ ላይ ትገቡና BNB ላይ ካረጋችሁት በኋላ ቶከኑን ተመርጡታላችሁ። ከዛ ከስር USDT የሚለውን ተመርጡታላችሁ። ይሄኛው ወደ USDT ቀይረዋለሁ። እንደምታዩት ወደ $20 ይቀየራል ማለት ነው። 18 GMPT ቶከን ነው። ስለዚህ ኮንፈርም አደርገዋለሁ። እዚህ ጋር ኮንፈርም ስዋፕ የሚል አለ። ስዋፕ ፊ ያለው 0.5% ማለት ነው። ስለዚህ እዚህ ጋር ኮንፈርም ስዋፕ የሚለውን ክሊክ አድርገዋለሁ። አንዳንድ ቬሪፊኬሽኖችን ይጠይቃቸዋል። ሴኪዩርድ ማድረጋችሁን እንዳትረሱ የእናንተን ተረስቶ ዋሌት እና ባክአፕ ሲድ ፍሪዛችሁንም ደግሞ በደንብ አድርጋችሁ ያዙት። ክሬት ስታደርጉ ማንም ሰው መክፈት የሚችለው ዋሌት ስለሆነ ማለት ነው። ከዛ እዚህ ጋር ኮንፈርም አፕሩቭ አደርገዋለሁ። ስለዚህ አሁን ደግሞ ተመልሼ ያሳያችኋለሁ ማለት ነው። እንደምትመለከቱት እዚህ ጋር GMPT 18 ነው የሚለው። ስለዚህ ሪፍሬሽ አደርገዋለሁ። እንደምታዩት ይሄው ወደ 20 USDT ቀይሮታል ወዲያው ማለት ነው። ስለዚህ እንደዚህ አድርጋችሁ ነው የምትቀይሩት። አሁን ይሄኛውን USDT ደግሞ ከፈለጋችሁ ወደ ኤክስቼንጃችሁ መላክ ትችላላችሁ። ባይናንስ፣ OKX፣ ባይቢት የተለያዩ ኤክስቼንጆች አሉ። ወደዛ ልካችሁ P2P ላይ ትሬድ አድርጋችሁ ወደ አካውንታችሁ ብራችሁ ማስገባት ትችላላችሁ። እንደዚህ አይነት ኤክስቼንጆች የሌላችሁ ደግሞ እኔ ቴሌግራም ላይ ማናገር ትችላላችሁ። በዚህኛው ዩዘርኔም እኔ ዊዝድሮ አደርግላችኋለሁ፣ ወደ ኢትዮጵያ ብር ቀይርላችኋለሁ፣ ወደ አካውንታችሁ አስገባላችኋለሁ። እናንተ በዚህኛው ዩዘርኔም አናግሩኝ፣ ማውጣት የምትፈልጉ ሰዎች ማለት ነው ከሰራችሁ በኋላ። ስለዚህ እንደዚህ አድርጋችሁ ነው መስራት የምትችሉት። አይ ሆፕ ይሄ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።